ሁለት ሰዎች አሉ ከገንዘብ ጋር በተያያዘ እንደዚህ የሚሏችሁ ማለት ነው። አንደኛው ኦኬ አገኛለሁ፣ አዎ ማገኘውን ነገር ግን ወዲያው ነው አውቶማቲካሊ ነገሮቹን ብትንትን ይላሉ ከባንክ ጋርም ስላያያዝኩት ይልና ለብድር መመለስ፣ ለቁጠባ፣ ለልጆች ትምህርት ቤት፣ ለምን ምን አድርጌ ብቻ እጄ ላይ ምንም አይቀረኝም። በወር በጀት ያደረግኩት ነገር በሙሉ አውቶማቲካሊ ወዲያው አካውንቴ ላይ ብሩ እንደገባ ወዲያው ነው ስራ ላይ የሚውለው ሊላችሁ ይችላል። ሌላኛው ሰው ደግሞ ብር ያገኛል። ኦኬ ከዛ ምንድን ነው የምታደርገው እንዴት ነው የምታወጣው ስትሉት አይ እያየው ከስር ከስር ለሚያስፈልገኝ ነገር እንደ ጊዜው እንደ አስፈላጊ ሁኔታ እያወጣው እየተጠቀምኩበት ነው የምቆየው ይላሉ። እና የሁለተኛው ሰውዬ ግን መጨረሻ ላይ ለምሳሌ በየወሩ መጨረሻ ግን የሆነ ጥያቄ ራሱ ውስጥ ይፈጠራል እና ምን አድርጌ ነው ግን ገንዘቡ ያለቀው ሊል ይችላል። እና ከ5 ዓመት በኋላ ወይ ከ10 ዓመት በኋላ በሉትና ይህን ሁሉ ዓመት ሰርቼ እስቲ ምን አገኘው እስቲ ምን ያስኩ ይኸው 15 ዓመት ሙሉ ሰራው ግን ሰርቫይቭ አረኩ እንጂ እስቲ ምን አቆጠብኩ ምን ኢንቨስት አረኩ ምን ንብረት አፈራው ብሎ ራሱ የሚጠይቅበትም ሁኔታ ሲያጋጥም እናያለን። የመጀመሪያው ሰው ግን በሌላ መልኩ ያ ሰው ከ10 ዓመት በኋላ በሉት 15 ዓመት በኋላ ቢያንስ ብድሮቹን መልሶ ከፍሎ ጨርሷል። የሆነ ንብረት ትንሽ ንብረትም ቢሆን ይይዛል ወይም ደግሞ አካውንቱ ላይ ቢያንስ የሆነ ደህና ብር አለው ማለት ነው። ምክንያቱም በየወሩ ሲያገኝ ከሚያገኘው ገንዘብ ላይ አውቶማቲካሊ ስለሚቆጠብ ማለት ነው። እና ይህንን ሀሳብ ያነሳሁት ለምንድን ነው? ብዙዎቻችን ከገንዘብ ጋር በተያያዘ ነገር ይሄ ገንዘብ ቁጠባ መቆጠብ ላይ ወጪው ማውጣት ላይ ምን ማድረግ ላይ እንደው እንዳመጣልን ከኪሳችን እየመዘዝን ወይም ከኤቲኤም ወይም ከባንክ እየሄደ በሚፈለግበት ጊዜ እያወጡ ከምንጠቀም ውጪ ገንዘብን በትክክል አውቶማቲክ አድርጎ የገንዘብ አካሄድ የገንዘብ ፍሰትን አውቶማቲክ አድርገን ከባንክ ጋር አያይዘን እየመራን አይደለም የሚለውን ነገር ስላሰብኩ ነው። እና ዘ አውቶማቲክ ሚሊዮነር ዴቪድ ባክ የጻፈው ዘ አውቶማቲክ ሚሊዮነር የሚለውን መጽሐፍ ላሳያችሁ ፈልጌ ነው በዛሬ ቪዲዮ። የግል ፋይናንሱን አውቶማቲክ ማድረግ ማለት ምንድን ነው? ገንዘቡ በራሱ በፈጠሩለት ሲስተም የሚገባ ገቢ የሚያገኙት ገቢ በራሱ በህይወቱ ሊያሳኩ የሚፈልጉትን ከፐርሰናል ፋይናንስ አንጻር ወደዛ ግብ ሊያደርሱ በሚችል መልኩ ገቢውን አውቶማቲክ ማድረግ ማለት ነው። ሀብታም ለመሆን ወይም ደግሞ ሀብት ለመያዝ ወይም ደግሞ የተወሰነ ቅርስ ለመያዝ ቢያንስ ገቢው ምንም ይሁን ምን ይህንን መንገድ ካልተከተሉ ነገሩን አውቶማቲክ ማድረግ ካልቻሉ ገንዘቡ የት ሄዶ እንደጠፋም ምን እንደሆነም አታውቁም። እና ብዙ ሰው የሚቸገርበት ነገር ስለሆነ ይህንን ነገር እንድታስቡበት የሚመክር በጣም ጥሩ መጽሐፍ ነው። እና የፋይናንስ ስኬት ወይም በፋይናንሻል ፍሪደም ምናምን ለማግኘት በቀላሉ የሚመጣ ነገር አይደለም። እና ይሄ ምንድነው አውቶማቲክ ማድረግ ነው። ሁሌም ትሰራላችሁ፣ ሁሌም በየጊዜው ገቢ ይኖራል። ግን በአውቶማቲክ ማድረግ እና በተለይ ደግሞ ራሱን ቅድሚያ መክፈል ፔይ ዩር ሰልፍ ፈርስት የሚለውን ነገር ማለት ምንድነው ካገኙት ገቢ ላይ ለወደፊት ህይወቶ ቁጠባ እንዲሁም ደግሞ ኢንቨስት ማድረግ ለሚፈልጉት ነገር ተጠራቅሞ ኢንቨስት ለምታደርጉት ነገር የሚውል ነገር መጀመሪያ ራሱን ፔይ ማድረግ ያስፈልጋል ማለት ነው። ወጪዎችን ከማውጣት ገንዘቡን መበተን ከመጀመር በፊት እና ይህንን ሲስተም መፍጠር ያስፈልጋል ማለት ነው። እና ለምሳሌ ቀለል አድርጎ መጽሐፍ ውስጥ የላቴ ጉዳይ ወይም ደግሞ የቡና በየቀኑ የሚገዛ ጉዳይ ብሎ እንደዛም ደግሞ መሰል ትንንሽ ወጪዎችንም ደግሞ ያነሳና ምን ያደርጋል በብዙ ዓመት በ10 ዓመት በ20 ዓመት እቺ ለቡና እቺ ለምን እየተባለች የምትወጣ ትራክ ማናደርጋት ትናንሽ ነገር ምን ያህል እኛን ገንዘብ እያሳጣንና እያስወጣን እንደሆነም አሳይቷል ማለት ነው። እና እነዚህን ትንንሽ ነገሮችን ቢሆን ግን አውቶማቲክ በማድረግ ከዛች ከቡናዋ እንኳ ለ10 ዓመት አውቶማቲካሊ ወዲያው ሴቭ እንዲደረግ በማድረጉ ብቻ ያገኙትን ጥቅም ለማሳየት የሞከረ ነው ማለት ነው። እና